ሰላም ውድ የሀገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ ውድ ኢትዮጵያውያን፣ እንግዲህ በዚህ ሰዓት የምንገኘው በአፋር ክልል በአዋሽ 7 ኪሎ ከተማ ራጋ ላይ ቀበሌ ልዩ ስሙ ጨረቃ ሰፈር የሚባል አካባቢ እንገኛለን። በዚህ ቦታ እንግዲህ እንደምታዩት ይቺ የ6 ወር ሕፃን ልጅ ከፍተኛ የሆነ የጤና እክል ገጥሟታልና ቤተሰብም ሳለ ማሳከም ከፍተኛ ችግር ነው ያለው። ይህን እንግዲህ በማስመልከት ቤተሰቦቻችን እንግዲህ እናታችን የምትለውን እንስማና ለሕፃኗ የሚሆነውን ነገር ሁላችንም የምንችለው ነገር እንድናደርግ ያሉትን ሁኔታዎች እናያለን። እሺ ምንድነው ሕፃን ልጅ እንግዲህ አሁን ያለችበት ነባራዊ ሁኔታና የገጠማት ችግር ነው? የገጠማት ነገር ያው ከመጀመሪያው ከአንድ ወር ጀምሮ ያው የሚከታተሉኝ በርታ ነበረ። ከበርታ እንደገና የበርታ አሲስተንት የሚከታተለኝ ሰው ወደዚህ ወደ ራሱ አስተላለፈኝ። ከዛ ካስተላለፈኝ በኋላ እየተከታተለኝ እያለ አልትራሳውንድ ላይም ደህና ናት ነው የሚለው። ደህና ናት፣ ምንም አይነት እንከን የለባትም ነው። ከዛ እኔ ደግሞ በጣም ያመኛል። በቃ በጣም ሲያመኝም ሊልኮስ ነው በቃ ምንም ማቋረጫ ምንም አይነት ነገር የለውም። በቃ እዛው ያሳድረኛል፣ እዛው ይውላለሁ። ማታ ስመጣ እዚህ በቃ ጭንቅ ነው፣ እዛው ማደር ጀመርኩኝ። ከዛ በኋላ በቃ ደህና ናት፣ ምንም አይነት ችግር የለውም፣ ደህና ናት ነው የሚለው። ከዛ መጨረሻ ላይ 7 ወር ከ13 ቀን ሲሆነው ትወገዳል። ትወገድ ንክ አለባት ትወገድ። ስለዚህ ጽንሱ መቋረጥ አለበት የሚል ነው። አዎ እንደዛ አለኝ። ከዛ እንደዛ ሲለኝ ያው ነፍስ ናትና እሺ አልኩኝ። በሊፈር በርታ ወረድኩ። በሊፈር በርታ ሲሆን በቃ ነገም ተነገ ወዲያም አንቺ ልጅ ነሽ ትወልጃለሽ፣ ይሄ ምንም የሚሆን አይደለም ውስጥሽ ያለው፣ ስለዚህ መወገድ አለበት አለኝ። ከዛ እኔም ደግሞ ያው እንደዛ ካሉኝና እነሱ ከኑን ካወቁ ብዬ ይውረዳልኩ። ከዛ ይውረዳልኩ ሄድኩ። መድኃኒቱን ሰጠኝ። መድኃኒቱን ሲሰጠኝ ያው የ6 ሰዓት ከሌሊቱ 6 ሰዓት ነው ሰጠኝ። ምንም አይነት ነገር የለም፣ ቁርጠት ነው። ከዛ ድጋሚ 10 ሰዓቱን ሲሰጠኝ ተከታታይ በቃ ምጡ ሁሉም ነገር መጣ። ከዛ እነሱንም ስንጣራራ ገና ነው የሚሉ እነሱ ማለት ነው ገና ነው ገና እሱ ሲመጣ ነው 3 ሰዓት የምትወልጁ ነው የተባልኩት። ግን ምጡ በጣም ባፋጣኝ ነው የመጣው 10 ሰዓት ላይ ገና የ3ኛው መድኃኒት ሳይወርድ በ2ኛው ማለት ነው። ከዛ በኋላ በቃ ሲያስተኝ መጣች። ስትመጣም ያው እነሱ እንዳሉ ነፍስ የላትም። ያው ከ30 ደቂቃ በኋላ ነው እኔን አስተኝተው ሂጂ ተኝ በቃ ልጅቷ ተወግዳለች የለችም ተኝ ብለው አስተኝተው ነው። ከዛ በኋላ ልጅቷ በነፍስ አለች ተቀበይ ቁጥቶ ግያሉ። ከዛ እኔም ያው አላመንኩም። እኔ ለራሱ አልመሰለኝም እንደዛ ሲሉኝ ማለት ነው። ምክንያቱም የለችም ነው ያለኝ በዛም ሰዓት። ከዛ በኋላ በቃ ያው እናት መከረኛና ጉደኛ ናት። ሲያመጣው በቃ እንደ ሰው ፍጡር አይደለችም፣ ሽምድምድ ያለች ናት። እንደምትታየው ናት፣ እንደዚህ እንደምትታየው ዴክስ የለም፣ 2 እግሯ የለም፣ እንደገና የካካው ቦታ የለም። በጎን ነው አስወጥቼ ካካ የምትለው ማለት ነው። እና በጣም ችግር ላይ ነኝ። ከችግሩም ችግር ነው። አንዴ የቤት ኪራዩን ሳስብ የእሷ ይመጣል እዚህ ቦታ ነው ይሉኛል። አንዴ የልጅን ትምህርት ቤት ሳስብ እንደዛ ነው ይሉኛል። እና የሚሰራው አንድ ሰው ነው፣ የሚተባበረኝ የለም። እዚህ ጋር እኔ ሰውም የለኝም። እና ያው በጣም ችግር ላይ በጣም ከችግርም ችግር ማለት ነው። እኔ እንጃ እኔ በመሆኔ ነው ሲጀመር በቃ እቺ ልጅ ያስኳት እኔ በመሆኔ። ለምን እንከኗ በጣም ብዙ ነው። በጣም ለሰው የሚያስጠላና በጣም የሚዘገንን ነገር የተሸከምኩት። ምክንያቱም በጣም እናት ነው። አሁን በሕክምና ላይ ምንድን ነው እያሉሽ ያሉት? በሕክምና በቃ ያው ምን አይነት ተስፋ ነው እየሰጡሽ ያሉት? ያው ተስፋ ያው አንድ እግሯ እንደሚያጥርና ያው ትስተካከላለች የማለት ነው እንትን የሚለው። ያው እንግዲህ ውድ ሀገሬ ልጆች እንግዲህ ሕፃኗን እንደምንመለከታት ተጋርገብ ካሜራው መደምገለጻው ያለችበት ሁኔታ ይሄን ይመስላል። እንግዲህ በ7 ወር ላይ ባለችበት ሁኔታ በቃ ነፍስ የላትም። ምናልባት ጽንሱ መቋረጥም አለበት። ያን ብቻም አይደለም ሕፃኑን ማዳን አንችልም ተብላ ከተወለደ ከ30 ደቂቃ በኋላ ነፍስ ዘርታ እንግዲህ ፈጣሪ ኖር ያላት ሕፃን ልጅ ከወገብ በላይ ንጹህ ጤናማ ልጅ ናት። ነገር ግን እንደምታዩት የሰገራ ቦታ ስለምትቸገር በጎን በኩል ነው ካካ የምትለው። እንደገና ደግሞ 2 እግሯንም እንደምትመለከቱት ያለችበት ሁኔታ ይሄን ይመስላል። ውድ ሀገሬ ልጆች እባካችሁ በተለይ ተጽዕኖ ፈጣሪ የሆናችሁ ሶሻል ሚዲያ ሰዎች፣ በጎ አድራጊ ቀና ልብ ያላችሁ ኢትዮጵያውያን በሙሉ
ይሄን ሼር ኮፒ ሊንክ ማድረግ መልካም ሰዎችና ይሄን የሚያግዙ ሁሉ ትብብር እንድታደርጉልን እንጠይቃለን። ይቺ የ6 ወር ሕፃን ልጅ እንግዲህ ፈጣሪ ፈቅዶ ሞታለች ተብላ የተነሳች በቃ ከዚህ በኋላ ታስፈልግ መቋረጥ አለበት ተብሎ ነገር ግን በፈጣሪ ፍቃድ ደግሞ ወደዚህ ዓለም እንድትኖር ፈጣሪ የፈቀደላት እድሉን ፈጣሪ የሰጣት ሕፃን ልጅ ናትና ይሄን እግሯን እንደምታዩ ከጎን ይሄንን እንደምታዩት ምናልባትም ሕክምናውን ብታገኝ ፈጣሪ የፈቀደላትን ከዚህ በላይ ጤናማ መሆኗ የምትኖርበትን እድል ብናመቻችላት እቺ ልጅ የምትድንበት ሁኔታ መኖር ይችላልና ባካችሁ ውድ ኢትዮጵያውያን ይችን ሕፃን ልጅ እንታደጋት። ልጆች አላችሁ በተለይ ደግሞ ስለዚህ በደንብ እንረዳለን ብዬ አስባለሁ። ልጅ ባይኖርንም የ6 ወር ሕፃን ልጅ በዛ አይነት መልኩ የተሰቃየች ማየት በጣም ከባድ ነው። ልክ እንደምትመለከቱት በጎን ነው ሽንትም ሰገራም ሁሉ ነገር በጎን ነው የሚታየው። እግሯም አንድ እግሯ ምንም እንደሚንቀሳቀስ አይደለም ታጥፎ ነው ያለው። ሁለተኛውም እግሯም እንደዚሁ ደርቆ ምንም መንቀሳቀስ አይደለምና እባካችሁ ይሄንን በምትችሉት ሼር በማድረግ የእህታችንን የዚህ ሕፃን ልጅ እንግዲህ እንድንታደጋት በእግዚአብሔር ስም ከልብ ተማጽኖ እንጠይቃለን። ምናልባት አንቺን ለመርዳት የሚፈልጉ ሰዎች የአካውንትና ስልክ ካለሽ በዚሁ አስቀምጪ። ስልክሽን ንገሪኝ። ስልክሽን በቃል አታውቂው? እሺ ስልኳንና አካውንቷን ከዚህ ቪዲዮ ከስር የምናስቀምጥላችሁ ይሆናል። የሚችሉ ሰዎች በተለይ በአዋሽ ከተማ ደግሞ በአፋር ክልል አዋሽ ከተማ ያላችሁ በቅርበት እየመጣችሁ በምታችሉት ብታግዟት፣ በሀገር ውስጥም ከሀገር ውጭም ደግሞ ያላችሁ ውድ ኢትዮጵያን ሁላችሁ እንግዲህ ከዚህ በታች በምናስቀምጠው የእህታችን የንግድ ባንክ አካውንትና ስልኳን እናስቀምጣለን። በምትችሉት ሁሉ ረድታችኋት ምናልባት ወደ ጥቁር አንበሳ ከዛም በላይ ሪፈር ተብላ ደግሞ የተሻለ ሕክምና አግኝታ እንግዲህ ገና በዚህ በ6 ወር ሕፃንነቷ ይሄን ሁሉ ስቃይ ማየት የለባትምና እባካችሁ እንድንታደጋት በፈጣሪ ስም እንጠይቃለን። ስለምታደርጉልን ትብብር ሁሉ ከወዲሁ በፈጣሪ ስም እያመሰገንን ይችን ሕፃን እንታደጋት ብለን ጥሪያችንን እናስተላልፋለን።